በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ የተከበራችሁ ልዑል እግዚአብሔር በወርቀ ደሙ የዋጃችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናንና ምእመናት እንደምን ዋላችሁ? ፈጣሪ ፍጥረታት መጋቤ ዓለማት ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንንም ቆጥሮ ሳይቀጣን ሳይቆጣን በምህረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ሰዓትና ዕለትና ሰዓት ያደረሰን አምላካችን አባታችን ስሙ ለዘላለም የተመሰገነ ይሁን። ከያለንበት ያሰባሰበን በዚህ እርሱን ሰምተን በምናርፍበት በቅዱሱ ስፍራ ያሰባሰበን እግዚአብሔር በመካከላችን እንዲሆንልን ቅዱስ ፈቃዱ ይሆንልን። ወኢተረክበ ህሱም በላዕሌሁ እስመ ተአመነ በአምላኩ በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም። ትንቢተ ዳንኤል ምዕራፍ 6 ቁጥር 23 ላይ ያለ ኃይለ ቃል ነው። ወኢተረክበ ህሱም በላዕሌሁ እስመ ተአመነ በአምላኩ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ትንቢተ ዳንኤል ምዕራፍ 6 ቁጥር 23 የምንማማርበት የትምህርታችን ርዕስ ይህ ነው። የምስጢርና የእውቀት ባለቤት የአባቶቻችን የነቢያት የሐዋርያት አምላክ እግዚአብሔር ለአባቶቻችን ለቀደሙት ነቢያት ሐዋርያት ሊቃውንት የገለጠውን ምስጢር ለእኛም እንዲገልጥልን እውቀቱን ማስተዋሉንም እንዲያድለን እርሱን አውቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሰማያዊ መንግሥቱን ዘላለማዊ ርስቱን መውረስ የምንችልበትን አባታዊ መልእክቱን እንዲያስተላልፍልን ቅዱስ ፈቃዱ ይሁንልን። ወኢተረክበ ህሱም በላዕሌሁ እስመ ተአመነ በአምላኩ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ይህ ቃል በእግዚአብሔር ስናምን ምንም ጉዳት እንደማያጋጥመን፣ ፈተናውን እንደምናልፍ፣ ባህሩን እንደምንሻገር፣ ወጀቡን እንደምናልፍ የሚያሳየን የሚያስተምረን ቃል ነው። እግዚአብሔር መንፈስ ቅዱስ አሁንም እርሱ ምስጢሩን ገልጦ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይህ ቃል ከአበይት ነቢያት አንዱ ስለሆነው ስለ ቅዱስ ዳንኤል የተነገረ ቃል ነው። ዳንኤል አበይት ነቢያት ከሚባሉት ከአራቱ ነቢያት አንዱ ነው።
ዳንኤል ከኢየሩሳሌም ወደ ባቢሎን ተማርኮ ከጓደኞቹ ከባልንጀሮቹ ጋር የሄደ በባቢሎን ያደገ ሰው ነው። ገና ብላቴና ሳለ ናቡከደነጾር የሚባለው ንጉሥ እንደራሴ ሆኖ አባቱን ያግዝ በነበረበት ሰዓት ወደ ኢየሩሳሌም ወርዶ ኢየሩሳሌምን በርብሮ ንዋያተ ቅድሳቱን ዘርፎ እንዲሁም ከነገሥታቱና ከመሳፍንቱ ልጆች ጥበብና ማስተዋል ያላቸውን የትምህርት የመቀበል ችሎታ ያላቸውን መርጦ ወደ ባቢሎን እንዳወረዳቸው እዚያም እኒህ ብላቴኖች በታላቁ የከለዳ ዩኒቨርሲቲ እየተማሩ እንዳደጉ ትንቢተ ዳንኤል ምዕራፍ 1 ከቁጥር 1 ጀምሮ ይተርክልናል። ይህ ዳንኤልና ባልንጀሮቹ ይልቁንም 3 ደቂቅ በዚያ ትምህርት ቤት እያሉ ከቤተ መንግሥት የሚመጣላቸውን ምግብ ባለመብላት የወይን ጠጁንም ባለመጠጣት የአምልኮ ሥርዓታቸውን የጠበቁ ሰዎች ናቸው። እኛ ጣዖት የሚያመልኩ ኃጢአትን የሚሰሩ ሰዎች ያረዱትን በመብላት ያዘጋጁትን በመመገብ ሰውነታችንን አናረክስም በማለት ከአሕዛብ ምግብ ራሳቸውን የጠበቁ እንደገናም የምንበላው ጥራጥሬ የምንጠጣው ውሃም ጣልንና የንጉሡን መብል ከበሉት ብላቴኖች ይልቅ አወዳድረን በማለት የንጉሡን መብል ከበሉት ሥጋውን ከቈረጡት የወይን ጠጁን ከጨለጡት ባቢሎናውያን ተማሪዎች ይልቅ የእግዚአብሔር ልጆች ዳንኤልና ባልንጀሮቹ ውሃ በመጠጣት ጥራጥሬ በመብላት መልካቸው አምሮ ሰውነታቸው ወፍሮ እንደታየ ውድድሩን እንዳለፉ ፈተናውን እንዳለፉ የትንቢተ ዳንኤል የመጀመሪያው ክፍል ይተርክልናል። ዳንኤል በዚህ መልኩ በስደት ዓለም እንኳ አምላኩን ያረሳ በአምላኩ የታመነ ሰው ነበር። በማን የታመነ? በአምላኩ የታመነ ሰው። የሚገርመው ዳንኤልና ባልንጀሮቹ ሃይማኖታቸውን አይደለም ሃይማኖታዊ ሥርዓታቸውን እንኳ ያልዘነጉ ሰዎች ነበሩ። ሰው ሃይማኖቱ ሲገባው፣ ሰው እግዚአብሔርን ሲያውቅ፣ ሰው ለእግዚአብሔር መገዛት ሲጀምር እንዲህ ነው። ሰበቦችን ምክንያቶችን ይንቃል፣ ይተዋል። እኛ ስደተኞች ነን፣ ያቀረቡልን መብላት ያቀረቡልን መጠጣት ግዴታችን ነው ማለት ይችሉ ነበረ። ግን ዳንኤል ሰውነቴን አላረክሰውም ነው ያለው። ባልንጀሮቹም እንደዚህው ማለት ነው። እኒህ ሰዎች በውድ ሳይሆን በግድ ተማርከው በሄዱበት ሀገር ነው ይህን እያደረጉ ያሉት። ምእመናን፣ እኛ በእውነት ይህ አቋም ይኖረናል ወይ? በክርስትናችን በሃይማኖታችን ዙሪያ እንዲህ አይነት ፈተና ቢያጋጥመን ይሄን ፈተና ሊያልፍ የሚችል ማን ነው? እኛ ሰበባችን ብዙ ነው። እግዚአብሔር የማያውቀው የለም ልንል እንችላለን። ያለሁት በስደት ሀገር ነው ልንል እንችላለን። የንጉሥ ትእዛዝ ነው ልንል እንችላለን። እኒህ ሰዎች ግን ይህን አላሉ። በዚህ መልኩ ከኖሩ በኋላ ትምህርታቸውን እንደጨረሱ በባቢሎን አውራጃ ላይ በስልጣን እንደኖሩ ታሪካቸው ይነግረናል። ከዚህ በኋላ ነበረ ቅዱስ ዳንኤል በተለይ በኑሮው ክብርና ውርደት ያልተለየው ሰው ነው። ማለት እግዚአብሔር ከፍ ከፍ ያደርገዋል፣ እግዚአብሔር ይሾመዋል። ጠላት ደግሞ ዕለት ዕለት እርሱን ለማዋረድ እርሱን ዝቅ ለማድረግ ጠላት ደግሞ ይሰራ ነበረ። ሁልጊዜ እንዲህ ነው ምእመናን። እኛ የእግዚአብሔር ሰዎች ስንሆን ጠላት ዲያብሎስ ደግሞ ሌላ ሥራ ይሰራል።
እግዚአብሔር ሥራ እየሰራ ነው በዳንኤል ሕይወት ላይ፣ ሰይጣን ደግሞ ሥራ እየሰራ ነው በዳንኤል ሕይወት ላይ። ስለዚህም ነው ዳንኤል ብዙ ጊዜ ወደ ስልጣን ወጥቷል፣ ብዙ ጊዜም ደግሞ ተገፍቷል። ሕልም የመፍታት ችሎታ ያለው ባለ ሕልምና ባለ ራእይ የሆነው ዳንኤል ከብዙ ውጣ ውረድ በኋላ ይልቁንም በመጨረሻው በብልጣሶር ዘመነ መንግሥት ተገፍቶ እንደነበረ ታሪኩ ያስረዳናል። ከዚህ በኋላ ነበረ ወደ ስልጣን የመጣው ዳርዮስ የሚባለው ንጉሥ ዳንኤልን ወደ ስልጣን የመለሰው፣ ወደ ከፍታው ያመጣው። እንዲህ ይላል ትንቢተ ዳንኤል ምዕራፍ 6 ከቁጥር 1 ጀምረን ስንመለከት ዳርዮስን በመንግሥቱ ሁሉ ዘንድ እንዲሆኑ 120 መሳፍንትን በመንግሥቱ ላይ ሾም ዘንድ ወደደ ይላል። 120 መሳፍንትን ከ120ው መሳፍንት ደግሞ እነሱን የሚመሩ በእነሱ ላይ 3 አለቆችን መረጠ፣ 3 ባለሥልጣናትን ሾመ ይላል። ከሦስቱ አንደኛው ዳንኤል ነበር ይላል እግዚአብሔር ቃል። አንደኛው ማን ነበር? ማን ነበር? አንደኛው ዳንኤል ነበር። አንደኛ መሆን የነበረባቸው እንደ ሥጋ ሐሳብ ብዙ ሰዎች ነበሩ። ዜግነት ያላቸው፣ ዘመድ ያላቸው፣ ቲፎዞ ያላቸው ብዙ ሰዎች ነበሩ። ግን ከቲፎዞ በላይ ከዜግነት በላይ የሆነውን እግዚአብሔርን ስለያዘ በእግዚአብሔር ስለታመነ ዳንኤል ግን ስንተኛ ሆነ? አንደኛ ሆነ። ሁልጊዜም በእግዚአብሔር ስንታመን እኛ አንደኞች ነን ምእመናን። በእግዚአብሔር ስናምን፣ በእግዚአብሔር ስንታመን ሁልጊዜ አንደኞች ነን። ሩጠን እናሸንፋለን፣ ታግለን እንጥላለን። በማን ስናምን ነው? በእግዚአብሔር ስናምን። በምንሰራበት መስሪያ ቤት ውጤታማዎች ለመሆን፣ በምንማርበት ትምህርት ቤት ውጤታማዎች ለመሆን፣ በትዳራችን በሕይወታችን ስኬታማዎች ለመሆን፣ አንደኛ ለመሆን ሁልጊዜ በእግዚአብሔር እንመን ምእመናን። በማን እንመን? በእግዚአብሔር እንመን። አዎ በአምላኩ ታምኖ የነበረው ዳንኤል ሃይማኖቱን አይደለም ለሃይማኖታዊ ሥርዓቱ ክብር ያለው ዳንኤል፣ በሃይማኖቱ ምክንያት ሰበብ ያልፈጠረው ዳንኤል፣ እግዚአብሔርን ሁል ጊዜ የሚያመልከው ዳንኤል አንደኛ ሆነ። ያን ጊዜ ነበረ ባቢሎናውያን ቀኑበት። ሁልጊዜም ስልጣን ሲመጣ ከስር ቀናተኛ አለ። ሀብት ሲመጣ ከስር ቀናተኛ አለ። ዕውቀት ሲመጣ፣ አንደኝነት ሲመጣ፣ አሸናፊዎች ስንሆን ሁልጊዜ ቀናተኛ አለ ምእመናን። የሚስቁት ሁሉም ደስ ብሏቸው አይደለም። አንዳንዶቹ የቅናት ሳቅ ይስቃሉ። አንዳንዶቹ የምቀኝነት ሳቅ ይስቃሉ። ውስጣቸው ጠቁሮ ጥርሳቸውን የሚያሳዩን፣ ፊታቸው ቅጭም ብሎ እንዲሁ ጥርሳቸውን ብቻ የሚያሳዩን በጣም ብዙዎች ናቸው። ዳንኤል ጠላት በዛበት። ስለዚህም ነው ከአንደኝነት ወደ ታች ለማውረድ ቢቻልም ከዚያ ቤተ መንግሥት ለማስወጣት እኒህ ሰዎች በዳንኤል ላይ ሰበብ ይፈልጉት ነበር ይላል። ምን ይፈልጉበት ነበር? ሰበብ ይፈልጉበት ነበር። ወንጀል ይፈልጉበት ነበር። ከስልጣኑ ለማውረድ ዳንኤል እኮ ፈልጎ አይደለም የመጣው። በዚህ ዘመን ወደ ዳርዮስ ቤተ መንግሥት ሲመጣ ልምድ ስላለው፣ ታማኝ ስለሆነ፣ ዕውቀት ስላለው ተፈልጎ የመጣ ሰው እንጂ ፈልጎ የመጣ ሰው አይደለም። በስልጣኑ ለማገልገል እንጂ ለመገልገል የመጣ ሰው አይደለም። ብዙ ሰዎች ወደ ላይ የሚወጡት ፈልገው ነው። አንዳንዶቹ ጉቦ ፈልገው፣ ዘመድ ፈልገው፣ በአማላሽ ነው። ብዙ ጊዜ የዚህ ዓለም ስልጣን ኃላፊነት ብዙ ጊዜ በእውቀት አይደለም፣ በሚዛን አይደለም። ብዙ ሰዎችም ስልጣንን የሚፈልጉት ሀገራቸውን ለማገልገል፣ ሕዝባቸውን ለማገልገል አይደለም። ሊያገለግሉበት ሳይሆን ሊገለገሉበት ነው የሚፈልጉት። መኪና ሊገዙ፣ ቤት ሊሰሩ ነው የሚፈልጉት። ለጥቅም ነው የምንፈልገው ሁላችንም። በቤተ ክርስቲያንም ደረጃ ቤተ ክርስቲያኒቱን ለማገልገል እርሷን ከፍ ለማድረግ አይደለም።
ኑሯችንን ከፍ ለማድረግ ነው ስልጣንን የምንፈልገው። ዳንኤል ግን ሊያገለግል ነው የመጣው፣ ያውም ተለምኖ ነው የመጣው። ግን ሰዎች አልገባቸው። ዳንኤልን ለመግፋት እርሱን ለማውረድ ሰበብ ፈለጉበት፣ ወንጀል ፈለጉበት። ዳንኤል መንፈሳዊ ሰው ነው፣ ምን ወንጀል ይገኝበታል? ዳንኤል የእግዚአብሔር ሰው ነው፣ ምን ወንጀል ይገኝበታል? ዳንኤል የሚናገረውን የሚኖር የሚያምነውን የሚያውቅ ሰው ነው፣ ምን ወንጀል ይገኝበታል? ወንጀል የሚሰራው እኮ አምልኮቱን ባንደበቱ ብቻ የሚገልጥ ሃይማኖቱን ባለባበስ በልብስ ስርዓት ብቻ የሚገልጽ ሰው ሲሆን ነው። እርሱ ሃይማኖት ሕይወቱ ነው። እግዚአብሔርን የሚያምነው ከልቡ ነው። ስለዚህ ድሃ አይበድልም፣ ፍርድ አያጓድልም፣ ወንጀል አይፈጽምም። ዳንኤል ጉቦ አይቀበልም። ዳንኤል ቅድም እንዳልኋችሁ በስልጣኑ የሚያገለግል ሰው ነው፣ አገልጋይ ነው። ዳንኤል ወንጀል ፈለጉበት፣ ስለዚህም ወንጀል አላገኙበትም። ምን አላገኙበትም? ወንጀል አላገኙበትም። ፈልገውበታል። ብዙ ሰዎች ናቸው በቀኝ በግራ በፊት በኋላ ተሰልፈውበታል። ሰይጣን ያሰማራው ሰራዊት ቀላል አይደለም። በዳንኤል ላይ ወንጀል ለመፈለግ ወንጀል አልተገኘበትም። ወንጀል ማለት እንግዲህ የተፈጸመ ድርጊት ነው። የሚገርመው ግን ወንጀል ብቻ አይደለም፣ ሰበብም ፈለጉ፣ ሰበብም እንኳን አላገኙበትም። ብዙ ጊዜ ሰበብ ያልሆነውን እንደሆነ ያልተደረገውን እንደተደረገ አድርጎ ማስወራት ማውራት ነው። ግን ዳንኤል ለሰበብ እንኳን የሚመች ሕይወት አልነበረው። ምን አይነት ሕይወት ነው? ምን አይነት አማኝነት ነው? ምን አይነት መንፈሳዊነት ነው? ያመነዝራልን ብለው ሰበብ እንዳይፈጥሩ አያመነዝርም። ይሰርቃል እንዳይሉ አይሰርቅም። እርሱ ይሄ ድርጊት በሚፈጸምበት ቦታ እንኳ ይገኝ፣ ይሄን ከሚያደርጉ ሰዎች ጋር እንኳ አይታይም ዳንኤል። ስለዚህ ሰበብ እንኳ አጡበት። ምን አጡበት? ሰበብ አጡበት። የተከበራችሁ ምእመናን፣ ዕለት ዕለት ሰይጣን ወንጀል ይፈልጋል ከኛ። ወንጀል አንፈጽም፣ ከወንጀል እንራቅ። ዕለት ዕለት በእኛ በክርስቲያኖች ላይ ሰበብ ይፈልጋል። ቤተ ክርስቲያኒቱን ለመጣል፣ እግዚአብሔርን ለማሰደብ ሰበብ እንዳይገኝብን ለመሆን እንሞክር። በእርግጠኛ ከዚያ መራቅ አንችልም። በእርግጠኛ ከሰበብ አይደለም ከወንጀል የራቅን አይደለንም። በእውነት ዛሬ እያንዳንዳችን ሕይወት ቢፈለግብን ስንት ወንጀል ሰርተናል። ዛሬ ስንት ኃጢአት ሰርተናል። ዛሬ እንኳ የተሳደብን የዛትን ስንቶች ነን። ከሥራ ሰዓታችን ከጊዜያችን የሰረቅን ስንቶቻችን ነን። ብቻ በአንድም በሌላ መንገድ ወንጀል የፈጸምን ስንት ሰዎች አለን። ሰበብ ቢፈለግብን ሰበብ የማይጠፋብን፣ ወንጀል ቢፈለግብን ወንጀል የማይጠፋብን ብዙዎች ነን። በትዳራችን ወንጀል የምንፈጽም ኃጢአት የምንሰራ በኑሯችን በሕይወታችን እንደ ዳንኤል ያልሆንን ብዙዎቻችን። ዳንኤል ግን ወንጀል አልተገኘበትም። ከዚህ በኋላ ነበር እኒህ ሰዎች ምን አሉ ይላል፣ በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። ከዚህ በኋላ እንዲህ አሉት ይላል፣ ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ ይላል። ከአምላኩ ሕግ በስተቀር ከምን በስተቀር? ከአምላኩ ሕግ በስተቀር ሌላ ወንጀልና ሰበብ አናገኝበትም። ዳንኤል አያችሁ፣ ሕይወቱ የእግዚአብሔር ሕግ መጠበቅ ብቻ ነው። ዳንኤል አያችሁ፣ ኑሮ ሕገ እግዚአብሔርን አክብሮ መጓዝ፣ በእግዚአብሔር ማመን፣ እንደ እግዚአብሔር ሐሳብና ፈቃድ መኖር ብቻ ነበር ዳንኤል። ወንጀለኞች መሰከሩ እኮ፣ ከሳሾቹ ተናገሩ እኮ። ከአምላኩ ሕግ በስተቀር ሌላ ወንጀልና ሰበብ አናገኝበትም። ከማን ሕግ በስተቀር? ከአምላኩ ሕግ በስተቀር። አዎ አፈሩ፣ አላገኙበትም ወንጀል።
ፈለጉ አላገኙበትም ሰበብ። ስለዚህም ነው ከአምላኩ ሕግ በስተቀር። ስለዚህ ወደ ንጉሡ ቀርበን እንዲህ እናድርጋሉ። ንጉሥ ሆይ ለ30 ቀናት ያክል ማንም ሰው ከአማልክት ወይም ከሰው እንዳይጠይቅ አዋጅ አውጅ አሉት። ካንተ በስተቀር ወደ አምላኩ ማንም እንዳይጸልይ፣ አምላኬ ነው ወደ ሚለው እንዳይጸልይ፣ መስዋዕት እንዳይሰዋ፣ አምላኬ ነው የሚለው እንዳያነጋግር፣ ሌላም አካል ቢሆን እንዳያነጋግር ካንተ በስተቀር አዋጅ አውጅ። አዋጅህ ደግሞ እንደ ፋርስና እንደ ሜዶን ሕግ የጸና ይሁን አሉት። ዳርዮስ ገና ወደ ስልጣን መምጣቱ ስለነበረ አላገናዘበም። ለእርሱ ያሰቡለት መስሎት፣ ዳርዮስ ለእርሱ ክብር የቀዱ መስሎት፣ ተንኮላቸውን ሳይረዳ ለምን ይሄን እንዳሉ ሳያገናዝብ ይሄን አዋጅ አወጀ። ጽሕፈት ተጻፈ፣ ደብዳቤ ወጣ ከንጉሡ መስሪያ ቤት። በሀገሩ ይሄ አዋጅ ታወጀ። ማንም ቢሆን አምላኩን እንዳይጠይቅ፣ ሌላ አካል እንዳይጠይቅ፣ እንዳይጸልይ ተባለ። ለስንት ቀን ነው? ለ30 ቀን። ለእኛ ችግር የለውም አይደለም? ለ30 ቀን ያልፋል። ምን አንድ ወር ነው? ቀላል ነው አይደል? እንደዚያ ነው የምንለው እኛ። አንድ ወር ነው፣ ቀላል ነው። ምን ችግር አለ? እንደገናም እንደ ንጉሡ አጎንብሱ ነው። የንጉሥ አዋጅ ነው። የንጉሥን አዋጅ አጠረ ብሎ ማስረዘም፣ ረዘመ ብሎ ማሳጠር አይቻልም። እርሱን ያነገሰው እግዚአብሔር ነው የምንለው። እኛ እንዲያ ነው የምንለው። ዳንኤል ግን እንዲህ አላለም። የሚገርማችሁ ምን ይላል ነቢየ እግዚአብሔር ቅዱስ ዳንኤል ይሄ ጽሕፈት እንደተጻፈ ባወቀ ጊዜ ይላል ወደ ቤቱ ገባና የእልፍኙን መስኮቶች ወደ ኢየሩሳሌም አንጻር ከፍቶ በቀን 3 ጊዜ ይጸልይ ነበር ይላል። አዋጁ እንደታወጀ ጽሕፈቱ እንደተጻፈ ንጉሡ ይሄን እንዳደረገ ሰማ ዳንኤል። ፈጥኖ ግን ወደ ቤቱ ገባ። ወደ የት ገባ? ወደ ቤቱ ገባ። ከዚህ አዋጅ የሚያድነውን አምላኩን ሊያነጋግር ከዚህ ሊታደገው የሚችለውን እግዚአብሔርን ሊለምን ወደ ቤቱ ገባ። ምን ችግር አለ አላለም። ዳንኤል ቅድም እንዳልኋችሁ ስደተኛ ነው። መላ ዘመኑን በብዙ መከራ ውስጥ ያለፈ ሰው ነው። እንዲያው ለ30 ቀን እንኳ እስኪያሁን ስላሳልፈው ማለት ይችል ነበር። አላለም ግን አምልኮት ነዋ። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። አምላኩን ሳያናግር መዋል አይችልም ዳንኤል። አምላኩን ሳያናግር፣ አምላኩን ሳያወያይ፣ የልቡን መሻት ለእርሱ ሳይናገር፣ የእግዚአብሔርን ምሕረት ሳያገኝ መዋል አይችልማ። ለዳንኤል አምልኮት ማለት ወይም ሃይማኖት ማለት ጸሎት ማለት እንዲሁ ሲፈልገው የሚበላው ሳይፈልገው የሚተው ምግብ አይደለም። ወይም ሲበርደው አንስቶ የሚለብሰው ሲሞቀው አውልቆ የሚጥለው ልብስ አይደለም። ለዳንኤል አምልኮተ እግዚአብሔር ሕይወቱ ነው። ሁልጊዜ የሚስበው አየር ማለት ነው። አየር ሳንስም ለአንድ ሰዓት መቆየት እንችላለን። እንግዲህ ተመራማሪዎች፣ የዚህ ዓለም አዋቂዎች ለስንት ደቂቃ መቆየት እንደሚቻል እናንተ ናችሁ የምታውቁት። ብቻ ለ30 ደቂቃ መቆየት አንችልም። ታፍረን እንችላለን። ስለዚህ ለአማኞች እምነትም እንዲህ ነው። ሁልጊዜ የሚተነፍሱት፣ ሁልጊዜ የሚስቡት አየር ማለት ነው። ለእውነተኞች ክርስቲያኖች እንዲህ ነው። ለዳንኤል እንዲህ ነው። እግዚአብሔር 30 ቀን አይደለም 30 ሰከንድ ከእግዚአብሔር መለየት አይፈልግም። እስኪ እንዲህ እንሁን እኛም ምእመናን፣ እስኪ እንሞክረው። ካንተ አልለይም ማለት እንጀምር። እርሱ ሕይወቴ ነው። እርሱ እስትንፋሴ ነው። ያለ እርሱ መኖር አልችልም። ስለዚህ ኃጢአት ስሰራ ይለየኛል፣ ሰዋሽ ይለየኛል፣ ሳመነዝር ይለየኛል፣ ስሰርቅ ይርቀኛል አምላኬ ማለት እንጀምር። እስኪ
ኃጢአት ስንሰራ በደል ስንፈጽም ከእግዚአብሔር እየተለየን እኮ ነው። ከእግዚአብሔር እየራቅን እኮ ነው። ዳንኤል አለመጸለይ በደል መሆኑን ያውቃል። አለማመስገን ኃጢአት መሆኑን ያውቃል። ምእመናን ስለዚህም ነው ለ30 ቀን አይደለም ለ30 ደቂቃ እርሱ ያለ ጸሎት መኖር ስለማይችል ወደ ቤቱ ገባና የቤቱን የእልፍኙን መስኮቶች ወደ ኢየሩሳሌም ትይዩ ከፈታቸው። ያለው በባቢሎን ነው። ቤተ መቅደስ የለም። ታላቁ ቤተ መቅደስ ያለው ምኩራብም እንኳ ቢሆን ያለው የጸሎት ስፍራ የመስዋዕት ቦታ ስፍራ ያለው በዚያ ነው። በባቢሎን ጣዖት ነው የሚመለከው። እግዚአብሔርን የሚያውቅ የለም። የሚገርመው እኮ ይሄ ነው ምእመናን። በሚያመልኩት ሰዎች መካከል ማምለክ፣ በክርስቲያኖች መካከል ክርስቲያን መሆን እኮ አይደንቅም። ከጻድቃኑ መካከል ጻድቅ ሆኖ መገኘት እኮ አይደንቅም። ከክፎች መካከል እኮ ነው ደግ ሆኖ የተገኘው። ጣዖት ከሚያመልኩት መካከል እኮ ነው እግዚአብሔርን የሚያመልክ ሆኖ የተገኘው። ጸሎት ከማይጸሉ ሆዳቸው አምላካቸው ከሆኑ ሰዎች መካከል እኮ ነው ጸሎተኛ ሆኖ የተገኘው። በዓለማውያኑ በስጋውያኑ መካከል እኮ ነው የከተማ መናኝ ሆኖ የተገኘው ዳንኤል። ዳንኤል ባለስልጣን ነው፣ ግን መናኝ ነው። ዳንኤል ትልቅ ሰው ነው። በዳሪዮስ ቤተ መንግሥት ግን ባህታዊ ነው። ከእግዚአብሔር የማይለይ ከእግዚአብሔር የማይርቅ። ስለዚህም ነው እግዚአብሔር የሚመለክበት ቦታ ወዳለው ወደ ቤተ መቅደሱ መስኮቶቹን ከፈተ። መስኮቶቹ ብቻ አይደለም የከፈተው፣ የልቡን መስኮት ከፍቷል። ሕይወቱን ከፍቷል እግዚአብሔር። ስለዚህም ወደ እግዚአብሔር ጸለየ። በቀን 3 ጊዜ ከዚህ በፊት ያደርግ እንደነበረው ወደ እግዚአብሔር ይጸልይ ነበር ይላል። በቀን ስንት ጊዜ? በቀን ስንት ጊዜ? በቀን 3 ጊዜ። አዎ መዝሙር 54 ቁጥር 17 ላይ በማታና በጠዋት በቀትርም እናገራለሁ እጮህም አለሁ ቃሌንም ይሰማኛል ይላል። ዕብራውያን በቀን 3 ጊዜ የመጸለይ ሥርዓት አላቸው። በጠዋት መስዋዕት፣ በነግ መስዋዕት ጊዜ፣ እንደገና በቀትር መስዋዕት ጊዜ፣ እንደገና በሰርክ በማታ ይጸልያሉ። በቀን 3 ጊዜ። ቢያንስ አንድ ዕብራዊ ወይም አንድ አይሁዳዊ በቀን 3 ጊዜ መጸለይ ግዴታ አለው። በኢየሩሳሌም የሚኖረው በሀገሩ የሚኖረው ማለት ነው። ዳንኤል ግን የት ነው የሚኖረው? አቤት ባቢሎን ነው የሚኖረው። ዳንኤል ግን የሚኖረው በባዕድ ሀገር ነው፣ ጣዖት በሚመለክበት ምድር ነው። ግን የሚገርመው ነገር ከኢየሩሳሌም ይውጣ እንጂ ከሃይማኖቱ አልወጣም። ከኢየሩሳሌም ከቤተ መቅደሱ ይራቅ እንጂ ከቤተ መቅደሱ ስርዓት ግን አራቀ። ከአባቶቹ ይለይ እንጂ ከአባቶቹ ስርዓት ግን አልወጣም። ክርስትና እንዲህ ነው ምእመናን። ነገኛ ምንሄድበትን አናውቀውም። ወጣቶች ለሥራ ጉዳይ ነገ የት እንደምትሄዱ አይታወቅም። እንደ ዳንኤል መሆን ያስፈልጋል። እንደ ዳንኤል መሆን፣ ሃይማኖታችሁን መጠበቅ፣ ሃይማኖታዊ ስርዓታችሁን መጠበቅ። እረ አይደለም እዚያ አሁን በእውነት ነገ ወደ ስልጣን ልትወጡ ትችላላችሁ። ምኑ ይታወቃል? ምኑ ይታወቃል? ወደ ቤተ መንግሥት ስትገቡ፣ ወደ ስልጣን ስትወጡ ሃይማኖታችሁን እባካችሁ አትርሱት። ሃይማኖታዊ ስርዓታችሁን አትናቁት። ትላንት አስቀዳሽ የነበሩት ዛሬ ስልጣን ላይ ያሉ ሰዎች ያስቀድሱ ይሆን? ያስቀድስ ጸበል ይጠጡ ይሆን? ስጋው ደሙ ይቀበሉ ይሆን? ነገ ሀብት ላይ ትወጣላችሁ። ስልጣኑ ይቅር፣ ነግዳችሁ ወጣችሁ ወርዳችሁ ሀብታሞች ትሆኑ ይሆናል። የሀብት ማማ ላይ ስትወጡ ሃይማኖታችሁን እንዳትረሱት፣ ሃይማኖታዊ ስርዓታችሁን እንዳትዘነጉት። ልባችሁን ወደ ኢየሩሳሌም ክፈቱት። የእግዚአብሔር ዙፋን ወዳለበት
ወደ ኢየሩሳሌም አምላካችሁን አስቡት። ዳንኤል አምላኩን አሰበ። ዳንኤል ወደ ኢየሩሳሌም መስኮቶቹን ከፈተ። በዚያ በኢየሩሳሌም የሚኖረው አይሁዳዊ የሚያደርገውን እሱ በባቢሎን አደረገ። በቀን 3 ጊዜ ይጸልይ ነበር። ምእመናን በእኛ ቤተ ክርስቲያን ስርዓት በቀን ስንት ጊዜ ነው እንድንጸልይ የታዘዝነው? 7 ጊዜ። እርሱን እኛም ቆጥረን አናደርገውም። እውነት ነው ማውራት ያለብን። እንዲሁ ሲያጋጥመን አቡነ ዘበሰማያት ልንል እንችላለን። ግን ቢያንስ ስንተኛ ሰላም አሳድረኝ ብለን በሰላም የዋልከኝ አምላክ ተመስገን ብለን አመስግነን ሌሊቱን በሰላም እንዲያሳድረን ጸልየን ምንተኛ ስንቶቻችን ነን? ስንነሳ በሰላም ያሳደረን አምላክ አመስግነን ለእርሱ ዘምረን በሰላም እንዲያውለን ጸልየንም ስራ ምን ጀምር ወደ ስራችን ምን ሰማራ ወደ ቁርስ ምን የስንቶቻችን ነን? እኛ ብዙ ጊዜ የለመድነው ፊታችንን ታጥበን ወደ ቁርስ መሮጥ ነው አይደል? የመንግስት ሰራተኛ እንደዚያ ነው አይደል? ቁርስ ደርሷን ተነስ፣ በቃ ፊቱን ይታጠባል፣ ወደ ቁርስ ነው የሚሮጠው። ሚስቶች ጸሎት ጸልይ በሉት። ባላችሁ በሰላም እንዲገባ ጥሩ ስራ እንዲሰራ ፍርድ እንዳያጓድል ድሃ እንዳይበድል ሀገርን ማሳደግ ቤተ ክርስቲያንን ማሳደግ ትውልድን መጥቀም የሚችል ስራ እንዲሰራ ትንሽ ጸሎት ጸልይ በሉት። ቁርስ ስታቀርቡ የዘወትር ጸሎት አቅርቡለት፣ ዳዊት አቅርቡለት። በእውነት እናንተም ልክ እንደዚያው ቢያንስ በቀን 2 ጊዜ እግዚአብሔር አጭር የሆነ ጸሎት ነው ያስተማረን። አባታችን ሆይ ሊቃውንቱ 81ዱን መጻሕፍት ያጠቃለለች ሁሉ ነገር ያለባት ግን አጭር ጸሎት አባታችን አስተምረን ሲሉ ሐዋርያት ይህን ያስተማራቸው። እንዴት ይህን መጸለይ ያቅታል? ዳንኤል የሚገርመው እንደ ስርዓቱ በቀን 3 ጊዜ ነው የጸለየ የነበረው። አሁን እኒህ ሰዎች ተሰባስበው ወደ ዳንኤል ቤት ሄዱ። ዳንኤል ላይ ሰበብ ፍለጋ ወንጀል ፍለጋ ሲሄዱ ዳንኤል የእልፍኙን መስኮቶች ከፍቶ ወደ እግዚአብሔር እየጸለየ ያገኙት ይላል። ምን እያላገኙት? እየጸለየ። ክብር ለእግዚአብሔር ይሆንለት። ደስ ይላል። ጠላት ያገኘው እየጸለየ ነው። ምን እያለ ነው ያገኘው? ጠላት ሂዷል። ግን ጠላት ያገኘው እግሩን ዘርግቶ አይደለም፣ አፉን ከፍቶ አይደለም። ዳንኤል እንዲሁም ሙዚቃ ከፍቶ አይደለም የተገኘው። ዳንኤል ወሬ እያወራ ሰው እያማ አይደለም የተገኘው። ጠላት ያገኘው ምን እያለ ነው? እየጸለየ። ምእመናን ከዳንኤል ይልቅ የከፋ ጠላት ያለብን ሰዎች ነኛ፣ ከዳንኤል ይልቅ። ስለዚህ ጠላት ዕለት ዕለት ሰበብ ይፈልጋል፣ ዕለት ዕለት ይጎበኘናል። መጽሐፈ ኢዮብ ምዕራፍ 1 አይታችሁታል። የእግዚአብሔር ልጆች በእግዚአብሔር ፊት ሲቆሙ ሰይጣንም በዚያ ቆመ ይላል። እና የት ነበር ሲለው በዓለም ሁሉ ተመላለስኩ አለ ይላል። ዓለምን አዳረስኳት ነው ያለው። ይዞራን ሰይጣን፣ ዓለምን ያዳርሳን ሰይጣን። እኛን የሚከስበትን እኛን የሚወነጅልበትን ምክንያት ይፈልጋል ሰይጣን። ወደ እኛ ሲመጣ እያማን እንዳያገኘን፣ እየተጣላን እንዳያገኘን፣ ወደ እኛ ሲመጣ ወንጀል እየፈጸምን በደል እየፈጸምን እንዳያገኘን። እናታችን ሔዋን እኮ የተሸነፈችው አበው እንደሚተርኩት ከአዳም ወደ እርሷ ሲሄድ እርሷ አፏን ከፍታ እግሯን ዘርግታ አገኛት ይላል። ከጸሎት ነፃ ሁና ርቃ ማለት ነው። ስራዋ ምስጋና ነው፣ ስራዋ ጸሎት ነው። ግን እርሱን አቋርጣ አገኛት። ስለዚህም ነው በከንቱ ውዳሴ ጠለፋት። ለ5500 ዓመታት ያክል ከነ ልጆቿ እንድትስቅ ያደረጋት። ልጆቻችን እንዲባረኩ፣ ቤታችን እንዲባረክ፣ ትዳራችን እንዲባረክ ወገኖች ጠላት እግራችንን ዘርግተን እንዳያገኘን፣ ስራ ፈተን እንዳያገኘን፣ እየጸለይን ያገኘን። ያን ጊዜ ይሸነፋል። እያመሰገንን እየዘመርን ያገኘን፣ ያን ጊዜ ይዋረዳል ሰይጣን። እየጸለየ ያገኙት ሽማግሌውን ዳንኤልን በመጎናጸፊያው አስረው እየጎተቱ ወደ ዳርዮስ ይዘውት ሄዱ። ንጉሥ ሆይ አሉት፣ ይሄ ከኛ በላይ ያሰለጠንከው የሾምከው
ዳንኤል እየጸለየ ያገኘ ነው። አዋጅ አውጇል ለ30 ቀናት ያክል ማንም ሰው ካንተ በስተቀር ሌላ እንዳያናግር አንተ ስራ ሰርተሃል፣ አዋጅ አውጀሃል፣ ጽፈሃል። ግን አዋጅህን ንቆ ስርዓትህን ሕግህን አቃሎ ይሄው ዳንኤል እየጸለየ ያገኘ ነው አሉት። በቀን 3 ጊዜ እየጸለየ ምን እያላገኘ ነው? እየጸለየ ያገኘ ነው። አምላኩን እየጠራ አምላኩን እየተማጸነ እያነጋገረ ያገኘ ነው አሉ። ግን ጠላት የመሰከረው እየሰረቀ አይደለም ያለው፣ አሁንም ሰው እየገደለ አይደለም ያለው፣ ፍርድ እያጓደለ አይደለም ያለው፣ በስልጣኑ እየባለቀ አይደለም ያሉት። ምን እያደረገ ያገኘ ነው? እየጸለየ ያገኘ ነው። ደስ የሚለው ይሄ ነው። ደስ የሚል እየጸለየ ያገኘ ነው። እያመሰገነ ያገኘ ነው። ስለዚህ ንጉሥ ሆይ አዋጅህ ትእዛዝህ እንደ ፋርስና እንደ ሜዶን የጸና ይሁን አሉት። ዳርዮስ ይሄን ሲሰማ አዘነ። አሁን ነው ተንኮላቸው እየገባው የመጣው። በፊት ለእርሱ ክብር መስሎት ነበር። በፊት አስበውለት መስሎት ነበረ። ከሌሎቹ ነገሥታት ሁሉ ከፍ ሊያረጉት መስሎት ነበር። አሁን ሐሳባቸው እየገባው መጣ። አዘነ። ዳንኤልን ይወደው ነበር። ተከዘ። ይወደው ነበር። ለስልጣኑ ለስራው መቃናት ትልቁን ድርሻ የሚወስደው ዳንኤል ነው። ዳርዮስን እያስመሰገነው ያለ ዳንኤል ነው። አሉ እኮ ብዙ ታች ላይ ያሉ ሰራተኞች አለቃቸውን የሚያስመሰግኑትም አለቃቸውን የሚያሳሙትም ለመሪዎች መወደድም መጠላትም ብዙ ጊዜ ከታች ላይ ያሉ ሰራተኞች ወሳኝ ናቸው። ከጎን ላይ ያሉ ባለስልጣናት ወሳኝ ናቸው። ለዳርዮስ መመስገን፣ ለዳርዮስ መሞካሸት፣ ለዳርዮስ ሻመት ይንገስ መባል ትልቁን ድርሻ የሚወስደው ከነዚያ ከ120 ሰዎች ይልቅ ዳንኤል ነው። ቅድም እንዳልኋችሁ ስልጣኑን መገልገያ ያላደረገ አገልጋይ፣ እውነተኛ አገልጋይ፣ እውነተኛ መሪ ነው ዳንኤል። ስለዚህ ነው አዘነ። ዳንኤልን ካጣው ብዙ ነገር እንደሚያጣ ያውቃል። ዳንኤል ከሞተ ብዙ ነገር እንደሚሞትበት ያውቃል። ብዙ ነገር እንደሚሞትበት። አንዳንድ ጊዜ እኮ ጥሩ ሰራተኞች ሲሞቱ ድርጅታችን ይሞታል። ጥሩ ሰራተኞች ከምንሰራበት መስሪያ ቤት ሲወጡ ብዙ ነገር ይወጣል፣ ብዙ ነገር እናጣለን። ስለዚህም ነው ሊያድነው ይላል ሞከረ። ፀሐይ እስከምትገባ ድረስ ዳርዮስ ለማዳን ሞከረ። ሕግ አዋቂዎቹን ሰብስቦ ምናልባት እርሱን ማዳን የሚችልበት የሕግ ክፍተት ከተገኘ ብሎ ሲያስተረጉሙ አለ። ግን ማዳን አልቻለም። ማዳን አልቻለም። እንደገና ፀሐይ ልትገባ ስትል ሄዱና አሁንም እነዚህ ክፎች፣ እኒህ ነፍሰ ገዳዮች፣ እኒህ ምቀኞች፣ ተንኮለኞች ንጉሥ ሆይ እንደ ፋርስና እንደ ሜዶን ነገሥታት ሕግ እንደማይለወጥ እወቅ አሉት። አስፈራሩት። በዳንኤል ላይ ይሄን እርምጃ ካልወሰድክ ነገ የሚታዘዝህ ነገ የሚያከብርህ የለም አሉት። አሁን ዳርዮስ እየተከዘ ዳንኤልን አሳልፎ ሰጣቸው። ማዳን አልቻለም። ግን እኮ ንጉሠ ነገሥቱ እርሱ ነው። ሆኖም ግን ማዳን አልቻለም። ለካ ማዳን የሚችለው እግዚአብሔር ብቻ ነው። ለካ ስልጣን አያድንም። ለካ ጉልበት አያድንም። ለካ ገንዘብ አያድንም። ማዳን የሚችለው ማን ነው? እግዚአብሔር ነው። ማዳን አልቻለም። ምን አለው ሲልከው? ዳንኤል ሆይ አለው ሁልጊዜ የምታመልከው አምላክ እርሱ ያድንህ አለው። ደስ የሚል ቃል። ሁልጊዜ ምን የምትለው? ሁልጊዜ ምን የምትለው? የምታመልከው። መቼ መቼ? ሁልጊዜ። ጉባኤ ሲዘጋጅ አይደለም። በዕለተ ሰንበት በሳምንት አንድ ቀን አይደለም።
በወር አንድ ቀን የኪዳነ ምሕረት ወይም የገብርኤል ዕለት አይደለም። እንዲሁ ብቻ መዝሙር ስትሰማ ወንጌል ስትሰማ አይደለም። መንፈሳዊ ቦታዎች ስትገኝ መንፈሳዊነት ሲሰማህ አይደለም። ሁል ጊዜ ዳንኤል በቤቱም በመስሪያ ቤቱም ማንን ነው የሚያመልከው? እግዚአብሔርን። ጓደኞቹ ዘፈን ቢከፍቱም እርሱ ትዝ የሚለው ማን ነው ማለት ነው? እግዚአብሔር ነው። ምን አለበት እንዲህ ቢያደርገን እግዚአብሔር? ምን አለበት በእውነት? ሁል ጊዜ በቃ እርሱ እኮ ሕይወት ነው። ሁል ጊዜ እርሱን ማምለክ፣ ሁል ጊዜ ለእርሱ መገዛት፣ ከኃጢአት ከጥፋት ከስጋዊ አስተሳሰብ ከተንኮል መራቅ እኮ ነው። ሁል ጊዜ እርሱን ማምለክ፣ በሚዛን አለመስረቅ፣ ሁል ጊዜ እርሱን ማምለክ፣ በስልጣን አለመባለክ፣ ሁል ጊዜ እርሱን ማምለክ፣ ለትዳር ታማኝ መሆን፣ ሁል ጊዜ እርሱን ማምለክ፣ ንስሐ እየገቡ ስጋውን ደሙን እየተቀበሉ ጸበል እየጠጡ መስቀል እየተሳለሙ መኖር፣ ሁል ጊዜ አመስጋኝ መሆን፣ ሁል ጊዜ ጸሎት ሰው መሆን፣ ከጥላቻ ከምቀኝነት መራቅ፣ ከዚህ ከዘረኝነት ከጎሰኝነት መራቅ፣ ሁል ጊዜ እሱን ማምለክ እኮ እሱ ነው። ሁል ጊዜ የምታመልከው አምላክህ እርሱ ያድንህ። ሁል ጊዜ ምን የምትለው የምታመልከው አምላክህ እርሱ ያድንህ። እኔ ማዳን አልቻልሁም እኮ ነው። የኔ ስልጣን ከንቱ ነው እኮ። የኔ አቅም ከንቱ ሆነ እኮ ነው። የኔ አቅም እዚህ ድረስ ነው እኮ። ካሁን በኋላ አቅም የለኝም አለው። አንተን የማዳን አቅም የለኝም። ካሁን በኋላ ችሎታ የለኝም። ሁሉን የሚችለው አቅም ሁሉ የእርሱ፣ ስልጣን ሁሉ የእርሱ የሆነለት ሁልጊዜ የምታመልከው አምላክ እግዚአብሔር ያድንህ አለው። ሽማግሌውን ዳንኤልን እየጎተቱ ወስደው ለተራቡ አንበሶች ጉድጓድ ላይ ላሉ ለተራቡ አንበሶች ወረወሩት። ሽማግሌውን ወረወሩት ወደ ገደል። ማን ነው የተወረወረው? እግዚአብሔርን የሚያመልከው ዳንኤል። እግዚአብሔርን የሚያመልከው በባዕድ ሀገር እንኳ ሆኖ ለባቢሎን እድገት የሚሰራው ዳንኤል። የሚገርመው አንዳንድ ሰው አገሩን ስለሚወድ አገሩን ለማሳደግ ይጥራል። የሚለፉ ሰዎች እኮ አሉ። አታውቁም? ለሀገራቸው ለመስሪያ ቤታቸው መቀናት፣ ለደሞዝ ብቻ ሳይሆን ለኑሮ ብቻ ሳይሆን ካላቸው ፍቅር የተነሳ ለቤተ ክርስቲያን እድገት ለቤተ ክርስቲያን መቀናት የሚሰሩ ሰዎች አሉ። የሚያጠፉ ያሉትን ያክል ለሀገር መቃናት ለቤተ ክርስቲያን እድገት የሚሰሩ ሰዎች አሉ። ግን ቤተ ክርስቲያናቸው ስለሆነ አገራቸው ስለሆነ ዳንኤል እኮ አገሩ አይደለም፣ በባዕድ ሀገር ነው ያለው። ግን እግዚአብሔር በዚያ እስካስቀመጠው ድረስ ለሀገሩ እድገት ይሰራ ነበረ። ለባቢሎን እድገት እውነቱን ይሰራ ነበር። ስለዚህም ነው ያን ሽማግሌ ወስደው ወረወሩት። ያን ጊዜ መኳንንቱ ድንገት አውጥተው እንዳይጥሉት ብሎ እርሱም ፈረመበት፣ በቀለበቱ አተመው ይላል። እነሱም ደግሞ ሲከራከሩለት አይቷልና ይላል ትርጓሜያችን። ምናልባት እንዳያወጣው ብለው መኳንንቱም በቀለበታቸው አተሙት። ተዘጋበት ማለት ነው። ዳንኤል ከተራቡ አንበሶች ተወርውሯል። በላዩ ላይ ተዘጋበት። ከተራቡ አንበሶች ጋር ያ የእግዚአብሔር ሰው ከተራቡ አንበሶች ጋር እንዲኖር ተወሰነበት፣ እንዲበሉት ተወሰነበት። ግን ደስ የሚለው አንበሶቹ አልጎዱትም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆን። በማን ስለታመነ? በማን ስለታመነ ነው? በእግዚአብሔር ስለታመነ አንበሶቹ አልጎዱትም። በአምላኩም ታምኗልና ምንድነው የትምህርታችን ርዕስ? አቤት በአምላኩ ስለታመነ አንበሶቹ አልጎዱትም። እንዲህ ይላል መጽሐፍ መዝሙረ ዳዊት መዝሙር 73 ቁጥር 19 ላይ
የምትገዛልህን ነፍስ ለአራዊት አትስጣት ይላል። ምን የምትልልህን? ከቃሉ ጋር ናችሁ? አዎ፣ የምትገዛልህን ነፍስ ለአራዊት አትስጣት። የምትገዛልህን ነፍስ ለአራዊት አትስጣት። የችግረኞችህን ነፍስ ለዘወትር አትርሳ ይላል። አገልጋዮቹን አይረሳም። የሚገዙለትን በእርሱ የታመኑትን አይረሳም። ዳንኤልን አልረሳው። ወደ ጉድጓድ ሲወረወር እግዚአብሔር ከእርሱ ጋር ነበረ። የዮሴፍ ታሪክ ትዝ ይላችኋል። ወንድሞቹ ያመጣላቸው ምግብ ተቀብለው ጉድጓድ ላይ ሲጥሩት እግዚአብሔር ከዮሴፍ ጋር ነበር ይላል መጽሐፍ ቅዱስ። እንደገና አሁንም ደግሞ ከዚያ ከጉድጓድ አንስተው በ20 ብር ሲሸጡት ወደ ግብፅ ሲወርድ እግዚአብሔር ከዮሴፍ ጋር ነበር ይላል። ከዚያ ከጲጥፋራ ቤት ገብቶ እያለ ደግሞ በእመቤቱ መጥፎ ፍላጎት ምክንያት ዮሴፍ በወንጀል ተከሶ ወደ እስር ቤት ሲገባ እስር ቤትም እግዚአብሔር ከዮሴፍ ጋር ነበረ ይላል። ከማን ጋር ነበረ? ከዮሴፍ ጋር ነበረ። እግዚአብሔር እንዲህ ነው ምእመናን፣ በእርሱ ከሚያምኑት ጋር እርሱም ከሚያመልኩት ጋር ይቀመጣል። እግዚአብሔር ይኖራል። ለዚህ ነው የሚገርመው ነገር ዳንኤልም ወደ አንበሶች ጉድጓድ ሲወረወር እግዚአብሔር ከእርሱ ጋር ስለሆነ አንበሶች አልጎዱትም። የምትገዛልህን ነፍስ ለአራዊት አትስጣት ተብሎ እንደተጻፈ ለአራዊት ለአንበሶች እግዚአብሔር አሳልፎ አልሰጠውም። የዳንኤል ነፍስ የምትገዛው ለእግዚአብሔር ነው። ዳንኤል ለዓለም አይገዛም፣ ለገንዘብ አይገዛም፣ ለሥጋ ፍቅር አይገዛም። ዳንኤል የሚገዛው ለማን ብቻ ነው? ለእግዚአብሔር ነው። ስለዚህ አንበሶቹን እንዲረግጥ ከነሱ ጋር እንዲኖር ስልጣንን ለዳንኤል ሰጠው ማለት ነው። መዝሙር 90 ቁጥር 13 ላይ እንዲህ ይላል፣ በተኩላና በእባብ ላይ ትጫማለህ ይላል። በምንና በምን? በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውንም ትረግጣለህ ይላል። አንበሳውንና ዘንዶውን ምን ትላለህ? ትረግጣለህ። አባታችን አቡነ አረጋዊ ደብረ ዳሞ የወጡት በትልቅ ዘንዶ ነው። በትልቅ ዘንዶ። የሚገርመው ዘንዶ ልክ የበለዓምን አህያ ያናገረ እግዚአብሔር አንደበቱን ከፍቶለት በሰው ልሳን አቡነ አረጋዊን አናገራቸው። እዚያ ያለው ድንጋይ ብቻ ነው፣ የሚበላ የለም ማለት፣ የሚጠጣ የለም፣ ሰው የለም፣ ምን ታረጋለህ ሲላቸው የታዘዝከውን አድርግ አሉት። ያ እጅግ ትልቅ የሆነው ዘንዶ በሰውነታቸው ላይ ተጠመጠመና ይዟቸው ወጣ። አዎ ዛሬ ወደ ደብረ ዳሞ የሚወጣው በገመድ ነው፣ በጠፍር ነው አይደለም? አዎ የፈቀደላቸው። እኔ ሞክሬው አልቻለሁ፣ ሄጄ ነበረ። ከባድ ነው። በዚያ ነው የሚወጡት። አቡነ አረጋዊ ደግሞ በዚያ ነው፣ በዘንዶ ነው የወጡት። አቡነ ገብረ መንፈስ ቅዱስ በቀኝና በግራ 60 አንበሶችና 60 ነብሮች አጅበዋቸው እንደሚኖሩ ገድላቸው ይናገራል። እንዲያውም ምን ብለውት ነበር እግዚአብሔርን? አንድ ቀን ምን ይበላሉ እባክህ አሰናብታቸው ጌታ ሆይ ያሉት። ምንድን ነው ያላቸው እግዚአብሔር? የእግርህን ትቢያ በልተው ይኖራሉ አላቸው። የእግርህን ምን? የእግርህን ትቢያ ልሰው ይኖራሉ። ይሄ የእግዚአብሔርን ችሎታ፣ የእግዚአብሔርን መጋቢነት፣ የእግዚአብሔርን ሁሉን አድራጊነት ነው የሚናገረው። አንዳንድ ጊዜ ይሄ ሲነገር ተረት ተረት የሚመስላቸው ሰዎች አሉ። አቡነ አረጋዊ በዘንዶ ወጡ ተረት ይመስላል። አይደለም። ይሄን ማድረግ የቻለው ማን ነው? አቡነ አረጋዊ እኮ አይደለም ያደረጉት። ማን ነው ያደረገው? እግዚአብሔር እኮ ነው ያደረገው። አዎ። ስለዚህ ገብረ መንፈስ ቅዱስ የሚገርመው ከ120 አራዊት ጋር ተስማምተው ይኖሩ ነበር። ተስማምተው በፍቅር የእግራቸውን ትቢያ እየላሱ ይኖሩ ነበር። ዳንኤል ከአንበሶች ጋር ተስማምቶ አደረ። ተስማምቶ ተፋቅሮ አደረ። እንዲያውም ወኮኑ ከመ ድመታት፣ ልክ ወተት ስጋ ጌታዋ ያለመዳት ድመት ጌታዋ ሲመጣ እየጮኸች እንደምትቀበለው ሲቀመጥ እዚህ
እግሩ ላይ እንደምትንከባለለው እንደዚህ አይሆኑ ነበር ይላል። ግን ተርበዋል እኮ የሚበሉት እኮ ይፈልጋሉ። ዳንኤልን ግን አልበሉትም። በዳንኤል ላይ ስልጣን አልነበራቸው። ስልጣን ሁሉ የእርሱ የሆነለት ጌታ ዳንኤልን አሳልፎ አልሰጠውም። በአምላኩ ታምኖ ነበርና አንዳች ጉዳት አላደረሱበትም። አንዳች ጉዳት አልተገኘበትም፣ አልደረሰበትም። በማን ታምኖ ነበርና? በማን ስላመነ ነው? በእግዚአብሔር ስላመነ። አዎ አንበሶቹ አልጎዱትም። አሁን ዳርዮስ የሚገርመው ነገር እንቅልፍ አልወሰደውም ይላል መጽሐፍ ቅዱስ። ምግብ ራቱን አልበላም ይላል መጽሐፍ ቅዱስ። ምን አላደረገም? ምግብ ራቱን አልበላም። እንደገና እንቅልፍ ምን አላለውም? አልወሰደውም። ግን ዳርዮስ እኮ ጣዖት አምላኪ ነው። ግን ዳርዮስ እኮ እንደኛ መጽሐፍ ቅዱስ የሚያነበን እንደኛ ክርስቲያን የሚል ሰው እኮ አይደለም። ጣዖት የሚያመልከው ሰው ግን ይህን ያክል ለእግዚአብሔር ሰው ፍቅር ነበረው። እኛ ፍቅር አለን ምእመናን? አንዳንዱ ክርስትናው በርቶልኛል ይላል፣ ጌታን አውቄዋለሁ ይላል። ክርስትና ደግሞ ከኔ በላይ የሚል ሰው አለ። ግን ወንድሙን ሲያሳድድ እናየዋለን። ወንድሙን ሲጠላ የበራለት ሰው እንዴት ወንድሙን ይጠላል? አምላኩን ያወቀ ሰው እንዴት ወንድሙን ይጠላል? አምላኩን ያወቀ ሰው እንዴት ወንድሙ ሲራብ፣ ወንድሙ ሲጠማ፣ ወንድሙ መከራ ሲደርስበት እንዴት ይስቃል? እንዴት ይሳለቃል? ዛሬ እኔና እናንተ እንደዚያ ነን። በእውነት ከዳርዮስ ይልቅ እኛ የተሻልን ነበርን። ለስሙ ክርስቲያኖች ነን። ክርስቲያኖች ነን። ክርስቲያን ተብለን ነው የምንጠራው። ቢያንስ የክርስቶስን ለእኛ መሞት አምነናል። ቢያንስ ግን የዳርዮስን ያክል ታማኝነት አለን ወይ? ይሄ ጣዖት አምላኪው እኮ በልጦናል። በእውነት ይሄ ጣዖት አምላኪው ዳርዮስ፣ ይሄ እግዚአብሔርን የማያውቀው ዳርዮስ፣ ይሄ መጽሐፍ ቅዱስ የማያነበው ዳርዮስ ከእኛ የተሻለ ሆኗል። እኛ ጎረቤታችን የሆነ ነገር ሆኖ ምንሳለቅ ምንስቅ ሰዎች አይደለን እንዴ? አዎ ዛሬ ማን ነው ለክርስቲያን ወገኑ መከራ እየተቀበሉ ላሉት የሚጸልይ ማን ነው? ሱባኤ ያዘው እንዲሁ ከመፎከር በስተቀር ከመተቸት በስተቀር ጣትን ከመቀሰር በስተቀር እነገሌ ይህን አደረጉ እነገሌ ዝም አሉ ከማለት በስተቀር ማን ነው ግዴታውን የተወጣ? ከኔ ጀምሮ ማን ነው ግዴታውን የተወጣ? ቢያንስ እኮ መጸለይ ይችላል። ቢያንስ እኮ ሱባኤ መያዝ ይችላል። ቢያንስ እኮ ወደ አምላኩ ማልቀስ ይችላል። ማን ነው ይሄን ያደረገ? ማን ነው በእውነት ይሄን የፈጸመ? እስኪ ራሳችን እንታዘበው። እኛ በጳጳሳቱ በቄሶቹ ላይ ጣታችን ቀስራለን። አዎ የተለያየ ስም እንሰጣለን። እኛ ድርሻችንን ተወጠናል ወይ? አዎ እኛ ድርሻችንን ተወጣን። ቅድም እንዳልኋችሁ ቢያንስ መስማት ወደሚችለው አምላክ መጸለይ እንችላለን። አንችልም እንዴ? አንችልም ወይ? መስማት ወደሚችለው፣ ፍርድ ሁሉ የእርሱ ወደ ሆነው፣ ስልጣን ሁሉ የእርሱ ወደ ሆነው አምላክ ቢያንስ መጸለይ እንችላለን። ስንት የተራቡ አሉ፣ በየመንገዱ የወደቁ ስንት ሰዎች አሉ፣ ቤታቸው የተፈታ፣ ትዳራቸው የተፈታ፣ ትዳራቸው የተበጠበጠ። እነርሱም በጸሎት እናስባለን ወይ? የእነርሱ ችግር ያስገድደናል ወይ? የእነርሱ ትዳር መፈታት፣ የእነርሱ መራቆት፣ የእነርሱ መራብ ያሳስበናል ወይ? ዳርዮስማ ከኛ ይሻላል በእውነት። ዳርዮስማ በልጦናል በእውነት። ለእግዚአብሔር ሰው ለዳንኤል ሲጸልይ ነው ያደረው። እሱማ አምላኩን ባያውቅም እግዚአብሔር እኮ ያውቀውም፣ ግን አምላኬ ነው ወደሚለው ሲተክዝ አድሯል። እህል አልበላም፣ እንቅልፍ አልተኛም። ዳርዮስ ጠዋት ተነስቶ ወደዚያ ወደ አንበሶች ጉድጓድ ያ ሽማግሌው ታማኙ የእግዚአብሔር ሰው ወደ ወደቀበት ቦታ ሄደ። የወደቀውን ፍለጋ ሄደ። የወደቀውን እንፈልገው፣ የተራቆተውን እንፈልገው፣ የተገፋውን ዳንኤልን እንፈልገው፣ ፍርድ የጎደለበትን ዳንኤልን እንፈልገው፣ ሰዎች ሁሉ ያደሙበትን ዳንኤልን እንፈልገው። ስለ ጸለየ መንፈሳዊነት ኃጢአት ሆኖ
የእግዚአብሔር ሰው መሆን ኃጢአት ሆኖ መጸለይ በደል ሆኖ ከእግዚአብሔር ጋር መገናኘት በደል ሆኖ የተገፋውን ዳንኤልን እናስበው እንፈልገው። ዛሬ ክርስትና በደል የሆነባቸው ክርስትና ወንጀል የሆነባቸው ስንት ሰዎች አሉ በዓለማችን ላይ የሚሳደዱ የሚፈለጉ ሞት የሚፈልጋቸው የሞት ጥላ ያጠላባቸው። ስለዚህ እንፈልገው። ዳርዮስ ፈለገው ሄደ። ሲሄድ ዝቅ ብሎ ሲመለከት ሽማግሌው ዳንኤል ከአንበሶቹ ጋር ተስማምቶ በሰላም አገኘው። የእግዚአብሔር ሰው ዳንኤል ሆይ ያለው የሕያው ባሪያ ነው ያለው። የሕያው እግዚአብሔር ባሪያ ዳንኤል ነው ያለው። አዎ ሕያው የሚለው ስም የእግዚአብሔርን ሕያው ባህሪነት የሚገልጥ ቅጽል ነው። ሕይወት ከሌላቸው ጣዖታት ከንቱ ከሆኑት ከአሕዛብ አማልክት ለመለየት የተጠቀመው ቅጽል ነው። የሕያው ባህሪ የእግዚአብሔር አገልጋይ ማለት ነው። የእርሱ አገልጋይ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ያድንህ ዘንድ ችሏልን አለው። ሲልከው ምን ብሎ ነበር የላከው? ከቃሉ ጋር ናቸው። ትንሽ አረዘው መስራ አይደል? ልጨርስ ነው፣ ይቅርታ። ሁልጊዜ የምታመልከው አምላክህ ምን ይበልህ ነው ያለው? ያድንህ ብሎ ነው የላከው። አሁን ደግሞ ሲጠይቀው ሁልጊዜ የምታመልከው አምላክህ ያድንህ ዘንድ ችሏልን አለው። አዎ ንጉሥ ሆይ አለ። አዎ አድኖኛል፣ አዎ ጠብቆኛል፣ ታድጎኛል። ንጉሥ ሆይ ሺህ ዓመት ንገስ እያለ ነው። አሁንም መልካም ነገር እየተመኘለት ነው። ተገዶ ነው የወረወረው። ዳንኤል በእውነት ጠላቱም ቢሆን ጠላቱን የሚወድ ሰው ነው። እንኳንስ እየወደደው ተገዶ ወደ ጉድጓድ የጣለውን ዳርዮስን አይደለም እኒያን ምቀኞቹን 120ውን መሳፍንትን ቢሆን ይወዳል ዳንኤል። የእግዚአብሔር ሰው ጠባዩ እንደዚህ ነዋ። የእግዚአብሔር ሰው ጠባዩ እንዲህ ነው እኮ። አዎ የገፉትን መግፋት አይደለም፣ የሰደቡትን መስደብ አይደለም፣ የሰደቡትን መመረቅ ነው። የሚመቱትን መምታት አይደለም፣ የተበቀሉትን መበቀል አይደለም፣ ይቅር ማለት ነው። የእግዚአብሔር ሰው ጠባዩ እንዲህ ነው። ሺህ ዓመት ንገስ ንጉሥ ሆይ አለ። በአንተ ዘንድ አልበደልሁምና አለ። በአንተ ዘንድ ምን አላልሁምና? አልበደልሁምና አንተ የሰጠኸኝን ስልጣን ተገን አድርጌ በደል አልፈጸምኩም፣ በስልጣኔ ወንጀል አላደረግሁምና በእግዚአብሔር ዘንድም ደግሞ ቅንነት ተገኝቶብኛልና አለ። ምን ተገኝቶብኛልና? ቅንነት፣ ለቸርነቱ ምክንያት የሚሆን ትንሽ ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በነገው ዕለት የምናስበው ሊቀ መላእክት ቅዱስ ገብርኤል በእውነት እርሱ የአንበሶቹን አፍ ይዝጋልን። አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነሱም አልጎዱኝም አለ። ምን አላሉኝም አለ? አልጎዱኝም። አዎ ንጉሡ እጅግ ደስ አለው። ከጉድጓድ እንዲያወጡት አደረገ። ከዚህ በኋላ ነበረ እኒያን የወረወሩትን ሰዎች ወደ አንበሶች እንዲወረወሩ አደረጋቸው ከነ ቤተሰባቸው። ብዙ ጊዜ አዎ ፋርስ ባቢሎናውያን ወንጀሉን ከስሩ ለማድረግ ለማጥፋት ሲሉ ቅጣት የሚያስተላልፍ ከነ ቤተሰቡ ነው። ከነ ቤተሰቦቻቸው ወደ አንበሶች ጉድጓድ ሲወረወሩ ገና በአየር ላይ እየቀለሙ በአየር ላይ እየያዙ ሰባበሯቸው ይላሉ። አዎ ዳንኤል እንግዲህ ሲመጣ ሰግደው ነው የተቀበሉት። ለምን? ዳንኤል ለእግዚአብሔር የሚገዛ ሰው ነው። ዳንኤል በአምላኩ ታምኗላ። እንዲያ ጣዖት አምላኪዎች፣ እንዲያ ክፎች፣ እኒያ እግዚአብሔርን የማያውቁት ሰዎች ሲወረወሩ ግን በአየር ላይ ሰባበሯቸው ይላል መጽሐፍ ቅዱስ ነው እስከ መጨረሻው። የተከበራችሁ ምእመናን ዳንኤል በአምላኩ ታምኖ ስለነበር ሰዎች ክፉ ቢያደርጉበትም አንዳች ጉዳት አልተገኘበትም። ሰዎች ወደ አንበሶች ጉድጓድ ቢወረውሩትም አንዳች ጉዳት አልተገኘበትም።
ዳንኤልን አልቧጨሩትም፣ ዳንኤልን አልነከሱትም፣ ዳንኤልን አላስደነገጡትም። ዳንኤልን እንዲያውም ሲያጫውቱት ነው ያደሩት እንደ ቤት እንስሳ። ይሄ የሆነው ዳንኤል ባለው አቅም አይደለም። ዳንኤል በማን ስለታመነ ነው? በእግዚአብሔር ስለታመነ። በእግዚአብሔር ስለታመነ ወደ አንበሳ ጉድጓድ ተወርውሮ ለአንበሳ ተሰጥቶ አንበሳ አልበላውም። ለክፉ ነገር ተሰጥቶ ክፉ ነገር አላገኘውም። ለመከራ ተዳርጎ መከራ አላሸነፈውም፣ አልበገረውም። ዳንኤል ቢያንስ እንኳ ሽማግሌ ነው፣ ሲወረውሩት እንኳ ሰውነቱ አልተጎዳም። በማን ስለታመነ ነው? በእግዚአብሔር ስለታመነ። አዎ እግዚአብሔር እንዲህ ነው፣ ወዳጆቹን ይጠብቃል። ወዳጆቹን ከእሳት መካከል ምን ይላል? ይጠብቃል። ሶስቱ ብላቴኖችን ታሪክ አንቡት። ሶስቱ ብላቴኖች አናንያ፣ አዛርያ፣ ሚሳኤልን እግዚአብሔር ያዳናቸው እሳቱን አጥፍቶ ብቻ እኮ አይደለም። እሳቱ እየነደደ እነሱን አላቃጠላቸውም። እሳቱ እየነደደ እነሱ በእሳቱ ውስጥ ምን ይላሉ? ይዘምራሉ። አራቱ ነው ከቅዱስ ገብርኤል ጋር። በማን ስለታመኑ ነው? በእግዚአብሔር ስለታመኑ። እኔ አንዳንድ ጊዜ ይህን ታሪክ ሳየው ለምንድን ነው ታዲያኛ እንዲሁ ጠላት ነው የምንለው? አበበን ከበደን አጥፋው ግደለው የምንለው? ጠብቀኝ ማለት እየቻልን ጠላቶቻችን ሳይጠፉ እኛን መጠበቅ ምን ይላል እግዚአብሔር? ይችላል። እነሱ ሰይፍ መዘው እነሱ ጠላት እሳት እያቀጣጠሉ እኛን ከእሳቱ ውስጥ ምን ማድረግ ይችላል? እግዚአብሔር ማዳን ይችላል። ከኛ የሚጠበቀው ከእሳት ማዳን በሚችለው በእግዚአብሔር ማመን ብቻ ነው። በእርሱ መታመን ብቻ ነው። በእርሱ ከታመንን እሳቱ ሳይጠፋ ከእሳቱ መካከል ይጠብቀናል። በእርሱ ከታመንን አንበሶቹን ሳይገድል ሕይወት ካላቸው አንበሶች ጋር በሰላም እንድንውል እንድናድር ያደርጋል። አዎ አልገደላቸውም። አንበሶቹን እግዚአብሔር ይችል ነበር አይደለም? አልገደላቸውም፣ አላጠፏቸውም። እነሱ በሕይወት እያሉ የተራቡ አንበሶች የሚበሉት ፈልገው ምላሳቸውን እያዋጡ እያወጡ እያዛጉ፣ እግዚአብሔር ግን ከነርሱ አፍ አዳነው። እግዚአብሔር እኛንም ያድነን። አው ቅዱስ ጴጥሮስ ምን ይላል? የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በማን ላይ ጣሉት አለ? በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁ ቢልና ባላንጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እና 8 ላይ ያለ ቃል ነው። አዎ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ ንቁ፣ አዎ በእምነት ቁሙ፣ ጽኑ ይለናል። ጠላታችሁ ዲያብሎስ፣ ባላንጋራችሁ ዲያብሎስ፣ ምናችሁ ዲያብሎስ? ባላንጋራችሁ፣ ጠላታችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ዳንኤል ከአንበሶቹ ጋር ነው ያደረው። ዳንኤልን ይበሉታል፣ ጠላት ይሆኑታል ብለው ባቢሎናውያን ያሰቡት አንበሶቹን ነው። የኛ ጠላት ደግሞ ከአንበሳ የከፋ ነው። ከአንበሳ የከፋ ሁልጊዜ የሚውጠውን ፈልጎ እንደሚዞር አንበሳ እኛን ለማዋጥ፣ እኛን ለማጥፋት፣ እኛን ለመብላት፣ ለማባላት የሚዞር ጠላት አለብን። አቅሙ እንዳንበሳ የሆነ ከባድ አቅም ያለው ጠላት አለብን። ምእመናን ከዚህ ለማምለጥ በማን ማመን ያስፈልጋል? በእግዚአብሔር ማመን። ዛሬ በዘር በወንዝ በቋንቋ ያባላናል፣ ይከፋፍለናል። ይከፋፍለናል። ምን የማያደርገው ነገር፣ ምን የማይጥረው ነገር አለ ሰይጣን እኛን ለማጥፋት። ወገኖቼ ያልጠፋ ነው እኮ እንደ ጠላታችን እንደ ዲያብሎስ ሴራ፣ እንደ ጠላታችን እንደ ዲያብሎስ ተንኮል ቢሆንማ ሙተን ነበር። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ከእግዚአብሔር ቸርነት የተነሳ ነው። እንደ ዳንኤል ጸሎተኞች ሁነንም አይደለም፣ እንደ ዳንኤል አማኞች ሁነንም አይደለም። የእግዚአብሔር ቸርነት በዝቶልን ግን አለን። ወገኖች ቸርነቱን ያበዛልን ጌታ እንመነዋ።
ምሕረቱን ያበዛልን ጌታ እንመነዋ። ከአንበሶች መካከል የሚጠብቀንን ከእሳት መካከል የሚጠብቀንን እግዚአብሔርን እንመነው። አዎ ሊቃውንቱ ዳንኤልን ለብሉይ ኪዳን ጻድቃን ሰጠው ተርጉመውታል። ዳንኤል ከአንበሶች መካከል እግዚአብሔር ጠብቆት እንዳደረ የብሉይ ኪዳንን ጻድቃን እነ አብርሃም እነ ይስሐቅ እነ ያዕቆብን የተጣሉት ወደ ሲኦል ነው አይደለም? ሲኦል ነው የሚኖሩት። ግን ሲኦል ላይ እየኖሩ ከእሳቱ ይጠብቃቸው ነበር የእግዚአብሔር ቸርነት። እደ እግዚአብሔር እንዳጎበር ሁና ተጠብቃቸው ነበር ይላል። አዎ ዛሬም እደ እግዚአብሔር ምንም ዓለም ሲኦል ብትሆን፣ ምንም ዓለም ክፋቷ ቢበዛ፣ ምንም ጠላት ሴራው ቢበዛ በእርሱ ያመኑትን እደ እግዚአብሔር እንዳጎበር ሁና ትጠብቃቸዋለች። ስለኛ የሞተው፣ ስለኛ የተሰቀለው፣ ስለኛ ደሙን ያፈሰሰው ከዚህ ዓለም ይልቅ የተሻለውን መንግስቱን ርስቱን ያዘጋጀልን ጌታ በእርሱ ካመንን አስፈሪና አስደንጋጭ ነው ከምንለው ሁሉ ሊጠብቀን ሊያድነን የታመነ አምላክ ነው። ዳንኤል በእርሱ ታምኗል። አንዳች ጉዳት አልተገኘበትም። ምእመናን እንደ ዳንኤል እግዚአብሔርን እንመነው። እንደ ዳንኤል በእግዚአብሔር እንታመን። የኛ አምላክ ዳንኤልን እንዳዳነኛን ማዳን ይችላል። እንደ ዳንኤል ሃይማኖታችንን እንጠብቅ። ከሃይማኖታችን አልፈን ለሃይማኖታዊ ስርዓታችንን እንኳን ቢሆን እንጨነቅ። ይሄ ከሆነ እግዚአብሔር ለኛ የሚጨነቅ አምላክ ነው። ለኛ የሚያስብ አምላክ ነው። እኛን ከክፉ ነገር ሁሉ መጠበቅ መታደግ የሚችል አምላክ ነው። የአምላካችን የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። ያስተማረን የመከረን የገሰጸን ጌታ ለንስሐ ሕይወት ለቅዱስ ሥጋው ለክቡር ደሙ እንዲያበቃን ቅዱስ ፈቃድ ይሁንልን። ሀገራችንን ቤተ ክርስቲያናችን ይጠብቅልን። አዎ ጉባኤው በጣም ደስ ይላል በእውነት። አየር ጤና ኪዳነ ምሕረት አሁን የሚታወቀው በከተማው ላይ በወንጌል ነው። አዎ ደስ ይላል። አዎ ደስ ይላል። አንዳንድ አብያተ ክርስቲያናት በሁከት የሚታወቁ አሉ፣ በብጥብጥ የሚታወቁ አሉ።